ሰላም የዩቲዩብ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደዚህ ቻናል መጣችሁ። የቻናሌ ርዕስ ኢትዮ ኢቲክስ ይባላል። የዛሬው የመማማሪያ የመወያያ የመነጋገሪያ ርዕሳችን የሚሆነው የውስጥ ማንነት ትግል በሚል ርዕሰ ጉዳይ ነው። ወዳጆቼ ብዙዎችን ስኬት የምንለካው በኪሳችን ባለው ገንዘብ፣ በምንነዳው መኪና ወይም በምንኖርበት ቤት ነው። ነገር ግን ትልቁ ሀብትህ በኪስህ ያለው ሳይሆን በውስጥህ ያለው ማንነትህ ነው። ስነ ምግባር ማለት ማንም በማያይህ ጨለማ ውስጥ የምታደርገው ትክክለኛ ድርጊት ነው። ብርሃን ሲኖር ሁሉም መልካም ሊመስልህ ይችላል። እውነተኛው ማንነትህ ግን የሚመዘነው ማንም በሌለበት በምታደርገው ድርጊት ነው። መልካም ስነ ምግባር ለአንድ ሰው ከሁሉም የሚበልጥ ጌጥና የማንነቱ መገለጫ ነው። በሰዎች ዘንድ እንድንከበር በፈጣሪ ዘንድ ደግሞ እንድንወደድ የሚያደርገን ትልቅ ሀብታችን ነው። ስነ ምግባር እንደ መስታወት ነው። ማለትም ስነ ምግባር እያንዳንዱ ሰው እውነተኛ ማንነቱን የሚያሳይበት መስታወት ነው። ስነ ምግባር የእውቀትና የባህሪ ጥምረት ነው። ያለ ስነ ምግባር የሚገኝ እውቀት ያለ መሪ እንደሚነዳ መርከብ ነው። የት እንደሚደርስ አይታወቅም። ስነ ምግባር የማይጠፋው መዓዛ ነው። መልካም ስነ ምግባር ልክ እንደ ጥሩ ሽቶ ነው። በሄድንበት ቦታ ሁሉ መዓዛችንን ጥለን እንድንሄድ ያደርገናል። ስነ ምግባር የውስጥ ውበት ነው። ውጫዊ ውበት ዓይንን ይማርካል። መልካም ስነ ምግባር ደግሞ ልብን ይገዛል። ስነ ምግባር ትልቁ ቅርስ ነው። ለልጆቼ ልታወርሳቸው የምትችለው ትልቁ ሀብት ወርቅና ብር ሳይሆን መልካም ስነ ምግባር ነው።